ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላማችሁ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁ? አማን ነኝ። ሁሉ አማን፣ ሁሉ አሸወይና እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውዶቼ እኔን እኮ ሰብስክራይብ አላደረጋችሁም። ይል 53 54 ላይ ነው ያለው። ኧረ ሰብስክራይብ አድርጉ፣ ሼር፣ ኮሜንት እያየኋችሁ ብቻ ሰብስክራይብ አድርጉ ውዶቼ ማሮቼ። እስኪ ልደግበት፣ እስኪ ልፈምስ እስኪ እና ዛሬ የመጣሁበት በተመሳሳይ ነገር ነው። በርግጥ ግን ደግሞ በጣም የሚያስጠላ ነው። እግዚአብሔርን አንድ ነገር ሲሰራ እኛ ዩቲዩብ ላይ በምናየው ነው የምንፈርደው። ግን እንደዛ መሆን የለበትም። ማለት ለሁለት ወገን ሆነን እንፈርድ መልካም ነው ብዬ አስባለሁ። ያ ፈራጅ ፈጣሪ ነውና ምናየውን ያኔ ምንኮምተውን ለማለት ያህል ነው ማሮቼ። ያ ምንድነው በአብርሽና በሩታ መሃል የታወቀ ነው። እነሱም አንተው ብለዋል፣ እኛም ማየቱን አንተውም፣ መስጠቱንም አስተያየት መስጠቱንም አንተውም እና እሷ ጥፋተኛ አይደለችም፣ እሱ ጥፋተኛ አይደለም ነው አይደለም። ሁለቱም ጋር ጥፋት አለ፣ ሁለቱም ጋር። በነገራችን ላይ እኔ ሴት ነኝ አይደለ? ሴት ስለሆንኩ ብቻ ስለወለድኩ ብቻ ጀግና ናት ልባል አልችልም አይደል እንዴ? ትልም እኮ ይወልዳል አይደለ? ስለዚህ መውለድ ብቻ ሳይሆን ለራሴ ለአጋሬ ለፍቅረኛዬ ለምትለው ሰው በጣም ያኔ ሪስፔክት መስጠት አለባት፣ ማለት ማክበር አለባት ያንን ሰው። በጣም ባሏን ካላከበረች፣ ባልየው ሚስቱን ካላከበረ ከባድ ነው። መከባበር መተማመን መሀል ላይ ከሌለ ትዳር ከባድ ነው። እኛ ከነሱ ምንድነው የምንማረው? በነገራችን ላይ አሁን ምንድነው የምናየው? ደስ አይልም እኮ ግን ብዛቱን ስናይ እኔ በተለይ በጣም የታዘብኩት ነገር አለ። እግዚአብሔርን እዛ ቤት እሷ ጋር ሲኬድ ጀግና ነሽ፣ እሱ ጋር ስንሄድ ጀግና ነክ አባቷ። እኔ በጣም ነው ግራ የገባኝ እግዚአብሔርን። ይሄ ድራማ ነው ሪል ነው እንዴት ነው ምንድነው እስክል ድረስ ማለት ነው። ግን ደግሞ እሷ ጋር በጣም ጥፋት አለ፣ በጣም ያ ምንድነው ጥፋቷ? ምንም ያጥፋ በሚነጋገሩበት መንገድ ይነጋገራሉ ያጠፋውን ጥፋት። ግን ደግሞ እሱ ምንድነው ያለው? መኪናውንም ወርቁንም ሲሰጥ ይቅርታዬን እስከምትቀበል ድረስ ስጦታም አይቆምም፣ እኔም መምጣት ነው አይደል? ሁላችሁም የሚታዩት ነገር ነው። አሁን እና ወደ እናንተ ጋር ስመጣ ምንድነው እሷ ቤት ቤተሰቧ ቤት እንደምንም አመቻችታ የሚጠይቅበት መንገድ አመቻችታ እየሄደ ነበር አይደል? በዛ ታይም ሲሄድ ውሻ ማጠቋ፣ ውሃ መድፋቷ፣ መስደቧ፣ ለምን መጣክ ማለቷ ሰው ልጅ ሞራል የፈለገ ቢበድላት ይዛ የሆነ ቀን እዚህ አድርገኸኝ ማለት ይችላል እንጂ ነገር ይዞ አመት ያ ረቢ በጣም ከባድ። እግዚአብሔርን እዩ እስኪ ናሂና ኪዱ እስኪ እዩ። ሲጀመር ዩቲዩብ ሲጀመር የጀመሩት ይሄው በፍቅር አሉ። ፋኒና ሳምሪ እነሱ ተለያዩ እንጂ እነሱ ቢለያዩ በእንዲህ አይነት ነገር አይደለም። ስለዚህ እኛ ከናንተ የምንማረውን መስራት እንጂ አመት ሙሉ በአንድ ርዕስ እንዴ እኔም እኮ ዩቲዩበር ለመሆን እየጣርኩ ከናንተ የሆነ ነገር እየለቀምኩ እያመጣው እዚህ የምሰራው የተለያየ ነገር ለኔ ሊሆን ይችላል ለራሴ ጥቅም እና ምንድነው ወንድ ልጅ በተፈጥሮ ሴት ልጅ ክብር እንደምትፈልግም ወንድ ልጅ ክብር ይፈልጋል። በተለይ ባል እኔ ካላከበርኩት ባሌ ቤተሰቤ እንዴት ሊያከብረው ይችላል? እኔ ካላከበርኩት ባሌ ሰው እንዴት ሊያከብረው ይችላል? ክብር ይፈልጋል፣ እንክብካቤ ይፈልጋል፣ ፍቅር የምትሰጥ ይፈልጋል። ሲወጣ ሲገባ የምትለን አይፈልግም። ውጪን መሄድ ነው የሚፈልገው። ወንድ ልጅ ደግሞ አንዴ ውጪ ከለመደ ከወጣ መመለሱ በጣም ከባድ ነው።
በጣም በጣም ደግሞ የእሷ ችግር ምንድነው? ሂድ በቃ አልፈልግህም ብላለች አይደለ? እሺ ብሎ ሲሄድ እዛ እሷ ሸሸ ገዳዬ ሲል ታየውና ወረቀት ይዛ ትመላለች። በቃ ተመለሰች ብሎ ሲመለስ ደግሞ አልፈልግህም ትላለች። ልጁን እንዴት ልጁ ላይ አትፍረዱ፣ እግዚአብሔርን ልጁ ላይ አትፍረዱ። አንደኛ ሁለቱም በእልክ ነው እየሄዱ ያሉት። ሁለቱም በእልክ ነው። በቃ መጀመሪያ ሳይግባቡ ነው የተጋቡት። ከዛ ደግሞ ለኛም እንዴ ሽቀላም እንዲህ ከሆነ ኧረ በጣም ይቅር ሻቅሉ። ግን በዚህ ልክ እኮ አይደለም አይደል እንዴ? ሰው እጅ እስኪለው ድረስ እንዴ ስንቶቻቸው ናቸው አሁን አያዩትም ኦሬዲ እጅ ብሏቸው። ግን ደግሞ እንደኔ ተመልካቾች ስትፈርዱ ለሁለት ወገን ሆናችሁ ብታረጉ ደስ ይለኛል። እንደኔ እኔ አሁን ለአብርሽ ወግኛ አይደለም ለሩታም ወግኛ አይደለም፣ ግን ሁለት ላይ ሆኜ እሷን ጥፋት አለባት በጣም እሱን ጥፋት አለባት። ምክንያቱም መጀመሪያ እኔ ባሌን ካላመንኩትና ባሌን ካልተቀበልኩት ማንን ላምን ነው? ሰንበዲ መጥቶ አብርሃም እንደዚህ ሆነ ቢል ልቀበል? ኔቨር የለም፣ አይሆንም። በደንብ አረጋግጬ ነው ከሰው ልሰማ የምችለው። ሁሉንም ከሰው ሰማለሁ ማለት አይደለም፣ አሳልፈዋለሁ። በቃ በጥበብ ሴት ልጅ ጥበበኛ ናት አይደል? በጥበብ ያኔ ቪዲዮ ሲሰራ አይታችሁ ከሆነ ዱባይ ላይ ሲጋራ ያጨሳል ብላ ጽጌ ስትል በመላክ እኮ ነው ገብታሽ ያዝረጋግጥ። በቃ በመላክ በጥበብ መያዝ። መፋታት ከሆነ ደግሞ በፍቅር ላይክ እንደ ጓደኛ ሆኖ መገናኘት ይቻላል። ልጅ አለ መሀል ላይ የሚያገናኝ። ስለዚህ የምታደርጉትን ነገር እወቁ፣ የምትሰሩትን ቪዲዮ የምትለቁትን እወቁ። አጉል ሰልፊሽ አትሁኑ። እሷ በተለይ በጣም ወረደች። አሁንማ ወረደች። ትናንትና በሰራችው ቪዲዮ በጣም ወረደች። እግዚአብሔርን በቃ ሰው 20 ዓመት 30 ዓመት እኮ ፍርሚያውን ሳይቀድ ይኖራል እንዴ! የእናንተ ብቅ ነው እንዴ? በኢየሱስ ክርስቶስ መረብን ቤቴ እንደዚህማ በጣም ሼ ነው። ጌታ እንደዚህ አታድርጉ። እንደዚህ መሆንም ባህላችንም ወጋችንም አይደለም። አመጣጣችንን እንወቅ። እዛ ጋር ባልሽን ውሻ ስታረጊ ትላንትና እንዴት ነበር ያገኘሁት ይሆናል ብለሽ ማሰብ አለብሽ። አንተም እንደዛው። በዛ ላይ ደግሞ በጣም የተመቸኝ ትላንትና እንዴ በስመ አብ ወንድሞችሽ ፎክረው ሄዱ። ምንም ያደረጉት ነገር የለም። ሊያስታርቋችሁ ከሆነ በዚህ ወይ ሄደው አይደለም የሚያስታርቁ። በተረጋጋ መንፈስ በቃ ለቀቅሽው፣ መብቱ ነው። ተዘቅዝቆ ለምን የፈለገውን አያደርግ? ምን አገባሽ? መተው። የምትፈልጊው ከሆነ ነገሩን ትተሽ ነገርን ከማለት ወደ እርቅ መግባት። እንደዛ ነው የኔ ሀሳብ ማለት ነው። እና ልዩን ሀርፍ ለምን አትቀመጥ የምትሉት በቃ ተወኝ አለችው። ተወኝ ካለችው ያ ልጅ የራሱን ህይወት መኖር አለበት። ደስተኛ ነኝ፣ የማደርገውን ነገር በደንብ ነው የማውቀው ብሎ በቃ። ስለዚህ መተው። ንብረት ውሰጂ አላት። መውሰድ ወረቀት ምን አስፈለገው? ወደዛ መሄዱ በፍቅር መለያየት ይቻላል። እና ኤኒዌይስ የምትለቁትን ነገር አስተማሪ ነገር ቢሆን መልካም ነው ብዬ አስባለሁ። እናንተም የሆነ ደስ የማይል ቆሻሻ ነገር በለቀቃችሁ ቁጥር እኛም ደግሞ አስተያየታችንን አናቆምም። እናንተም ቢዝነሳችሁ ነው፣ እኛም ያላደግነው ቃቅኖች በእንዲህ እንለቃለን። ግን ደግሞ ባየነው ልክ ነው አስተያየት ልንሰጥ የምንችለው፣ ልንፈርድ ሳይሆን አስተያየት ልንሰጥ የምንችለው። ስለዚህ እባካችሁ የምታደርጉትን እወቁ፣ ልብ ብሉ። ሰው ሲለምናችሁ እስኪ ቆይ ለምን ሰው እንዲህ አለኝ፣ ለምን ሰው እንደዚህ አለኝ፣ ቆይ ስላስተካክለው ብለን እናስብ። ወደኋላ ዘንበል ብለን መሰረታችንን አንርሳው፣ የተነሳንበትን የመጣንበትን አንርሳ። የዛሬ ቪዲዮ ይህን ይመስላል እና ፕሊስ እባካችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። ውድ እህታችሁን አበረታችሁ። ላይ ነኝ በተለያየ ቪዲዮ በእንዲህ እንደዚህ እያማረኝ ውብ እየሆንኩ እመጣለሁ አንዳንዴ። ከዛ ታበረታቱኛላችሁ ብዬ አስባለሁ። እና አዲስ ነገር ሲኖር ደግሞ በአዲስ ነገር እመጣለሁ። እግዚአብሔር አምላክ ከኛ ጋር ይሁን። ሀገራችንን ሰላም ያደርግልን፣ ሰዎቻችን ይጠብቅልን፣ የታመሙትን ይማርልን፣
ስራ ሳይኖራቸው በስራ ተጨናንቀው ለሚኖሩት እግዚአብሔር መፍትሄውን ይስጣቸው። እመቤቴ ቅድስት አርሴማ ትርዳቸው፣ እኛንም እንደዛው እና ውዶቼ፣ ማሮቼ፣ ፍቅሮቼ እወዳችኋለሁ። በድጋሚ እንዳትረሱ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። አስተያየት ካላችሁ አሁንም በድጋሚ ጻፉልኝ። ማድረግ ያለብኝን የተሳሳትኩትን ምናምን ኮሜንት ላይ አስቀምጡልኝ። ማስተካከል ያለብኝን አስተካክላለሁ። ታዛለሁ፣ ታዛዥ ነኝ እና ልሰናበታችሁ ነው። ስትሰናበታችሁ አይላቭ ምጭጭ እያልኳችሁ ነው። ኢትዮጵያ ለዘላለም ትኑር። እወዳችኋለሁ። ባይ ባይ።